ውድ ተመልካቾቼ ይህንን የጉርሻ ዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግና የምለቃቸውን አዳዲስና አስተማሪ ቪዲዮዎችን እንዲደርሳችሁ የደወሏን ምልክት በመጫን እንድትተባበሩኝ በትህትና እጠይቃለሁ። የቀድሞ ፍቅረኛችሁ ተመልሶ እንደሚመጣ 7 ምልክቶች። አንደኛው ተከታታይ የሆነ ግንኙነት ሲኖር ነው። ይህም ማለት ከመደበኛ የመግባባት ወይም የማውራት ጊዜ ባለፈ በየጊዜው በተለያዩ የማህበራዊ መገናኛ ዘዴዎች ለምሳሌ በጽሁፍ ሊሆን ይችላል፣ ስልክ በመደወል ሲጠቀም ማለት ነው። ይህም በቀጥታ ማለትም በራሱ ወይም ደግሞ በሌላ ሰው ለምሳሌ በጓደኞቹም ሊያደርገው ይችላል። ሁለተኛው ስሜትና ፍላጎትን መግለጽ። የቀድሞ ፍቅረኛችሁ አሁንም እናንተን እንደሚያስቡ በብዙ መንገድ ሊያስደስታችሁ እንደሚያስቡ እና እንዲሁም በግልጽ ቋንቋ አብሮ መኖርን እንደሚፈልጉ ሊገልጹ ይችላሉ። ይህም የእናንተን ፍቃድ ወይም ማረጋገጫ በመጠባበቅ ላይ እንዳሉ ምልክትን ያሳያሉ። ሶስተኛው ናፍቆትና ትዝታ። ቀድሞ የነበረውን የጋራ ጊዜያት በማስታወስ ትዝታዎችን በመቀስቀስ ያለፉትን ቀልዶችን፣ ጨዋታዎችን እንዲሁም ጉብኝቶች ወይም ደግሞ አብሮ መዝናናትን የመሳሰሉትን ጊዜያቶች ማስታወስ ሲጀምሩ ይህም የቀድሞ ፍቅረኛችሁ አሁንም ስለእናንተ እንደሚያስቡ ምልክት ሊሆን ይችላል። አራተኛው ቅናት ነው። በእርግጥ ቅናት ጥንዶችን በማለያየት ቀዳሚ ስፍራ ከሚይዙት መካከል ነው። ነገር ግን የቀድሞ ፍቅረኛችሁ ከሌላ ሰው ጋር የፍቅር ህይወታችሁ የሚቀና ከሆነ ወይም ከሌላ ሰው ጋር ሲያያችሁ የቅናት ስሜት የሚታይበት ከሆነ ያለምንም ጥርጥር ሊመለስ ይችላል። በሌላ መልኩ የቀድሞ ፍቅረኛችሁ እናንተን ለማስቀናት የተለያዩ መንገዶች ሲጠቀም አሁንም ስለእናንተ እያሰበ እንደሆነ ማሳያ ነው። አምስተኛ ለመገናኘት እድሎችን መፈለግ። የልደት በዓል ስታከብሩ ወይንም የተለያየ በዓላት ላይ ሲገኙ ይህም የቀድሞ ፍቅረኛችሁ ለመመለስ ፍላጎት እንዳለው ትልቅ ምልክት ነው። ስድስተኛ ቀጥተኛ ያልሆኑ ምልክቶች። የጋራ ጓደኞቻችሁ አሁንም ስለእናንተ እያወራ እንደሆነ ሲጠቅሱላችሁ ወይም ደግሞ ከእናንተ ጋር ከተለያየ በኋላ ህይወቱ እንደተበላሸ ቢመለስ ሁለታችሁ ከቀድሞ የበለጠ ጥሩ ኑሮ እንደምትኖሩ ሲገልጹላችሁ። ሰባተኛ ያለፉትን ስህተቶችን ለመፍታት ጥረት ሲያደርግ። ይህ ማለት ስህተቱ የእነሱ እንደነበረ ይህንንም ስህተት ለመፍታት እጅግ ብዙ ቀላል መንገድ እንደነበረ ሊገልጽ ይችላል። የተበላሸውን የፍቅር ህይወት ለመወያየትና እንዴት ማስተካከል እንደሚቻል ፍቃዳቸውን ሲያሳዩ ይህም የመመለስ አንዱ ምልክት ነው።